ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የቺኬን ካሪ አሰራር ነው። ብዙዎቻችን በፍቅር የምንወደው የቺኬን ካሪ አሰራር እንዴት በቀላሉ እንደምንሰራ አሳያችኋለሁ። እንዲሁም ደግሞ በጣም ቆንጆ ቴስት ያለው ነው። እንደምታዩት እንዲሁ ራሱ ስታዩት በጣም ነው የሚያስጎመጃው። ከፈለጋችሁ በሩዝ ከፈለጋችሁ በዳቦ ወይ በቂጣ በተለያየ በፈለጋችሁት ነገር መመገብ ትችላላችሁ። እጅግ በጣም ነው የሚጣፍጠው። እሺ ወደ አሰራሩ ስንሄድ በመጀመሪያ ቅመሙን ነው የምናዘጋጀው። የቺኬን ካሪ ቅመም እናዘጋጃለን። መጥበሻችንን ካዘጋጀን በኋላ አንድ የሾርባ ማንኪያ የድንብላል ፍሬ እንዲሁም ደግሞ ግማሽ የሾርባ ማንኪያ ከሞን፣ ቆንጆ በርበሬ፣ ቺሊ ወይም ደግሞ የደረቀ ቃሪያ 3 ፍሬ ጨምሩ። ረጅሙን ካላችሁ መጨመር ትችላላችሁ። የደረቀ ቃሪያ እኔ ያለኝ ድቡልቡሉ ስለሆነ 3ቷን እሱን ጨምር ያለው ማለት ነው። ያላችሁ መጠቀም ትችላላችሁ። እንዲሁም ቀረፋ፣ ሄል፣ ስታር እንዲሁም ደግሞ የአልመንድና የካሽውዝ ፍሬ እንጨምራለን ማለት ነው። ከዛን እዚህ ጋር የቆረቃር የሚባለው እሱን 3ቷን ፍሬ ቅጠሉን ጨምር ያለው። ከዛን እንደዚህ እንግዲህ ሳል ላይ ለ1 ደቂቃ ወይ ለ2 ደቂቃ ሞቅ ሞቅ እናደርገዋለን። ለስለስ ባለ እሳት ላይ ሞቅ ሞቅ ካደረግን በኋላ እንዲቀዘቀዝልን እንደዚህ ሳል ላይ እንጨምራለን። ከዛን ከ5 ደቂቃ በኋላ ፈጨዋለን ማለት ነው። ቅመማችንን ከፈጨን በኋላ እንግዲህ እንደምትመለከቱት ይህን ይመስላል። በቆንጆ ሁኔታ ተፈጭቶልናል ማለት ነው። ቅመሙን ክዳን ያለው ብልቃጥ ላይ እንጨምርና ከድነን ለብዙ ጊዜ መጠቀም እንችላለን ማለት ነው። ከዛን እዚህ ጋር እንግዲህ 3 ራስ ቀይ ሽንኩርት በቁመቱ የተከተፈ ከዛን እንደዚህ በዘይት እንጠብሰዋለን ማለት ነው። ስታወጡ ግን ዘይቱን በደንብ አጥልላችሁ ማውጣት ይኖርባችኋል። ወርቃማ እስከሚሆን ድረስ እንጠብሰዋለን። በጣም እንዲጠቁር መጠበቅ የለባቸውም። እዚህ ጋር እንደምታዩት እንደዚህ ከለሩ ወርቃማ ሲሆንልን ዘይቱን በደንብ አጥለን ከላዩ ላይ እናወጣለን ማለት ነው። ከዛን ይሄን ይመስላል ማለት ነው። ከዛን የሚያስፈልገን የጁስ መፍጫ ማሽን ላይ 2 ቲማቲም የበሰለ እንጨምርና አሁን የጠበስነውን ሽንኩርት እንጨምርና ሁለቱን አንድ ላይ እንፈጫዋለን ማለት ነው። በደንብ ደቆ መፈጨት አለበት። ነገር ግን እዚህ ጋር ምንም ነገር ውሃም ሆነ ምንም ነገር መጨመር የለባችሁም። ሁለቱም ብቻውን ነው የምንፈጨው ማለት ነው። እዚህ ጋር እንደምትመለከቱት ሊወፍር ይችላል። ነገር ግን ምንም ነገር እንዳጨመሩበት እንደምትመለከቱት በዚህ መልኩ ቆንጆ አድርገን ፈጭተናል ማለት ነው። እሱን ወደ ጎን ካደረግን በኋላ እዚህ ጋር ድስት ላይ ወይ ደግሞ ሰፋ ያለ ሳህን ላይ የዶሮ ስጋ በደንብ ታጥቦ ጸድቶ የተዘጋጀ እንጨምራለን። እንደዚህ በትናንሹ የተከተፈ ማለት ነው። በፈለጋችሁት ሳይዝ መክተፍ ትችላላችሁ። 1 የሾርባ ማንኪያ የተፈጨ ነጭ ሽንኩርት፣ 1 የሾርባ ማንኪያ የተፈጨ ዝንጅብል እንጨምርና ከዛን አሁን የፈጨነውን ቲማቲሙና ሽንኩርቱን እንጨምራለን። እንዲሁም 1 እርጎ ወይም ዮገርት እንጨምራለን። በርበሬ 1 የሻይ ማንኪያ፣ እርድ 1 የሻይ ማንኪያ፣ የካሪ ቅመማውን ያዘጋጀነውን 1 የሻይ ማንኪያ እንጨምራለን። ከዛን የደረቀ የድንብላል ቅጠል እንጨምራለን። በመጨረሻ ጨው እንጨምርና አንድ ላይ በደንብ አድርገን እንደዚህ እንደምታዩት በደንብ አድርገን እናዋህዳለን ማለት ነው። በርበሬ ማትፈልጉ ከሆነ ወይም በርበሬ የሚያቃጥል ነገር መብላት ማይፈልግ ሰው ካለ ፓፕሪካ መጠቀም ትችላላችሁ ማለት ነው። ታዲያ ሁሉንም እንደዚህ በዚህ መልኩ ካዋህድን በኋላ ለግማሽ ደቂቃ ከድነን እናስቀምጣለን። በደንብ የቅመሙን ጣዕም እንዲዝል ማለት ነው። በዚህ መልኩ ከድነን ካስቀመጥን በኋላ ከግማሽ ደቂቃ በኋላ እዚህ ጋር እንደምትመለከቱት እሳት ላይ ከጣድን በኋላ ዘይት እንጨምራለን። የተጠቀምኩት ዘይት የሙስታርድ ዘይት ነው። እናንተ ግን ከፈለጋችሁ በኦሊቭ ኦይል ወይ ደግሞ የምግብ ዘይት ጨምራችሁ ማብሰል ትችላላችሁ። ነገር ግን በሙስታርድ ሰርቼው ትንሽ ለመጀመሪያ ጊዜ ነው በሙስታርድ ኦይል የሰራሁት። ነገር ግን ጣዕሙ የሙስታርድ ጣዕም ስላለው ደስ አላለኝም። ስለዚህ እኔ ከዚህ የምመክራችሁ ምንድነው የምግብ ዘይት መጥናችሁ ጨምሩ ወይ ደግሞ በወይራ ዘይት አዘጋጁላችኋለሁ። ከስለስ ባለ እሳት ላይ ለ25 ደቂቃ እናበስላለን፣ ምንም ነገር ሳንጨምር ማለት ነው። እንደምታዩት ቀስ በቀስ እየበሰለ ይሄዳል ማለት ነው። ዘይት በስተዋል አይኖ ግን ምንድነው የቺኬን ካሪ እንደምታውቁት ዘይት በጣም ነው የሚፈልገው። ዘይት በስቶ ነው የሚሰራው ማለት ነው። ስለዚህ ዘይታችሁ እናንተ ግን መጠናችሁ መስራት ትችላላችሁ ማለት ነው። ከዛን እንግዲህ እንደምታዩት በየመሃሉ እያማሰልን እናበስለዋለን እየከደንን ማለት ነው። እሳቱ ለስለስ ባለ እሳት ላይ ማለት ነው። እንደምታዩት አሁን ወደ ማብቂያው እየተዳረሰ ነው። ቀስ በቀስ እየበሰለ ዘይቱን እየተፋ ነው የሚመጣው ማለት ነው። ልክ ዶሮአችን ሲበስል መጨረሻ ላይ እዚህ ጋር ደግሞ የጨመርኩት እሳቱን ልናጠፋ 2 ደቂቃ ሲቀረን እዚህ ጋር የጨመርኩት የድንብላል ቅጠል ደቆ የተከተፈ የድንብላል ቅጠል ጨመርኩኝ። ከዛን አንድ ላይ እንደዚህ አማሰልኩኝ። ለ1 ደቂቃ ወይ ለ2 ደቂቃ አቆየሁት ማለት ነው። እንደምታዩት በጣም ነው የሚያምረው፣ በጣም ነው የሚያስጎመጀው። ቴስቱ ደግሞ ልነግራችሁ አልችልም። ከዛን እንግዲህ በስተመጨረሻ አሁን ምንድን የምናደርገው እናጥነዋለን ማለት ነው። መጀመሪያ ፍም ነገር ወይ ደግሞ ሀም የሚባለው እንደዚህ በአሉሚኒየም ነገር ላይ እንደዚህ አድርገን እሳት እዛው ላይ እናስቀምጥና ፍሙን ከዛን ትንሽ ዘይት እንጨምርበትና ወዲያው እንዘጋዋለን፣ ድስቱን እንከድነዋለን ማለት ነው። ከዛን ጭሱ እስከሚያልቅ ድረስ አንከፍትም። ከዛን ጭሱ ልክ ሲያልቅለት
ክዳኑን ከፍተን ከውስጡ ፍሙን እናወጣለን ማለት ነው። እንግዲህ እንደምታዩት በደንብ ታጥኖ የቺክን ካሪ ይህን ይመስላል ማለት ነው። ቺክን ካሪ ምደከን በጣም ነው የሚጣፍጠው፣ ልነግራችሁ አልችልም። ፍሙ ላይ የጨመርኩት እንግዲህ ኖርማል የምግብ ዘይት ነው ማለት ነው። ትንሽ ጠብ ያደረኩት ማለት ነው። እንግዲህ ወዲያው መክደን አለባችሁ፣ ጭሱ ወደ መረቁ በደንብ እንዲገባና ወይም እንዲያጥነው ማለት ነው። በስተመጨረሻ ለማዕድ እንግዲህ ሳቀርበው ይሁት ይህን ይመስላል። የሀገራችን ዶሮ ወጥ አይመስልም? እኔ ሳየው እንደዛ ነው ይመስለኝ እና በጣም ነው የሚጣፍጠው፣ ልነግራችሁ አልችልም። በዳቦ በሩዝ በነጭ ሩዝ በተለይ ስትበሉት ዋው! በጣም ብዙዎች የሚወዱት የቺክን ካሪ ይህን ይመስላል ማለት ነው። ሁላችሁም በቀላሉ ቤታችሁ ውስጥ ማዘጋጀት ትችላላችሁ። እሺ ጓደኞቼ፣ የዛሬው ቪዲዮ ይህን ይመስላል። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ቢዮ ላይ የዩቲዩብ ቻናሌ ሊንክ አለ፣ እዛ ላይ በመግባት ቪዲዮን በማየት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ሀሳብ አስተያየታችሁ እንደተለመደው በኮሜንት ሴክሽን ላይ ጠብቃለሁ። ሁሌም ለምትሰጡኝ መልካም አስተያየት እንዲሁም ደግሞ ስለምታበረታቱኝና የበለጠ እንድሰራ ስለምታደርጉኝ እጅግ በጣም አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሆኑልኝ። ባይ ባይ።